ቺኪሜን ይባላል። የሚኖረው በኒውዮርክ ከተማ ጎዳና ላይ ሲሆን አደንዛዥ እጾችን ይሸጣል። እናም አንድ ቀን ሲልቪያ እና ሻን የሚባሉ ጥንዶችን ይተዋወቃሉ። እነዚህ ጥንዶች በአቅራቢያው የተከራዩት ባለ 2 መኝታ አፓርትመንት የቤት ኪራዩን እኩል እየከፈለ አብሮት እንዲኖር ያግባቡታል። በዚህም ሀሳብ የተስማማው ቺኪሜን አብሯቸው መኖር ይጀምራል። ስለ ቺኪሜን ማወቅ ያለባችሁ እስኪ አንዳንድ ነገሮች ልንገራችሁ። ቺኪሜን ትንሽ ወጣ ያለ ባህሪ ያለው ሰው ነው። ወደፊት እንዴት የሃይማኖት መሪ እንደሚሆን አሊያም ደግሞ የአሜሪካን ፕሬዚዳንት እንደሚሆን ቀን ሙሉ ሲያወራ የሚል ሰው ነው። ሁሌም በትከሻው ይዟት የሚዞራት ዶሮ አለችው። ለዛ ነው ሰዎች ቺኪን ሜን የሚል ቅጽል ስም ያወጡለት። ወደ ታሪካችን ስንመለስ ቺኪሜን በሳምንት ለተወሰኑ ለ3 ቀናትም ቢሆን ሾርባ፣ ፓንኬክ እና የተለያዩ ምግቦችን ድሮ አብሯቸው ጎዳና ላይ ይኖሩ ለነበሩት ጓደኞቹ ይዞላቸው እየሄደ ይመግባቸው ነበር። በዚህ ሁኔታ ውስጥ ህይወት እየቀጠለ ነበር። አንድ ቀን ሻንና ሶፊያ ተጣልተው የተለያዩት። ሁለቱም አፓርትመንቱን ለቀው ሲወጡ ምስኪኑ ቺኪሜን ለብቻ የቤት ኪራይ መክፈል ስላልቻለ አብሮት ኪራዩን የሚጋራው ተከራይ ይፈልግና አንዲት ሴት ይተዋወቃል። ያቺም ሴት ሞኒካ ትባላለች። ሞኒካ የመጣችው ከስዊዘርላንድ ሲሆን ዳንሰኛ ናት። ቺኪሜን ጋር የፍቅር ግንኙነት ትጀምራለች። እናም አብረው እንድትኖር ይጋብዛታል። እሷም ተስማምታ አብረው ወደ አፓርትመንቱ መኖር ትጀምራለች። ከጥቂት ቀናት በኋላ ሞኒካ ሌላ ወንድ ይዛ መምጣት ትጀምራለች። ይሄ ደግሞ ቺኪሜንን በጣም ያናድደዋል። እሷም ለሱ ምንም አይነት ስሜት እንደሌላትና እንደ ጓደኛ እንደምታየውም ትነግረዋለች። ይሄ በመካከላቸው ከፍተኛ የሆነ ጸብ ይፈጥራል። በመጨረሻ ሞኒካ ቺኪሜንን ቤቱን ለቆ ወጥቶ ሌላ ቤት እንዲፈልግ ትነግረዋለች። ወደ ቤቱ የመጣችው እሷ ስለሆነች ቤቱን መልቀቅ ያለባት እሷ መሆኗንና እሱ ሌላ የሚኖርበት ቦታ እንደሌለ እሱም አስረግጦ ይነግራታል። ከዛን ጊዜ አንስቶ ጎዳና ላይ ላሉ ጓደኞቹ ምን ያህል እንደሚጠላትና ሊገላት እንደሚፈልግ ያወራ ይጀምራል። ማንም ሰው ግን አላመነው። ምክንያቱም ወጣ ያሉ ነገሮችን እና የተለያዩ ነገሮችን ስለሚያወራ ማንም ከቁም ነገር የወሰደው አልነበረም። አንድ ቀን ሞኒካ ከእሱ ጋር መኖር እንደበቃትና ቤቱን ለቆ እንዲወጣላት ትነግረዋለች። ይሄ በሁለቱ መካከል ከፍተኛ የሆነ ጸብ ይፈጥራል። በዚህም ጸብ መሀል ቺኪሜን ንዴቱን መቆጣጠር ስላቃተው ሞኒካን ጭንቅላቷን ይመታታል። ገመድም አምጥቶ በገመድ ካነቃት በኋላ በቢሏ ደጋግሞ 30 ጊዜ ወቅቶ ህይወቷን ያሳልፋል። ከዛ ገንዳ ውስጥ ይወስዳትና ሰውነቷን ይቆራርጣታል። ከጥቂት ቀናቶች በኋላ የድሮ ተከራይ ሶፊያ ወደ አፓርትመንቱ ትመጣለች። እናም በትልቅዬ ድስት የተጣደ ነገር ታያለች። የተጣደው ነገር ጠጋ ስትል ድስቱን ስትከፍተው የሞኒካን ጭንቅላት ታገኛለች። በጣም ደንግጣ ወደ መታጠቢያ ቤቱ ሮጣ ስትሄድ የተቀሩትን የሞኒካ አካላቶች ታገኛለች። ቺኪሜንን ጠርታ ታገኘውና ሁሉንም ነገር ስትጠይቀው ምንም የካደው ነገር አልነበረም። ሁሉንም ነገር ከመጀመሪያው ጀምሮ ይነግራታል። እሷም አፓርትመንቱን እንዲያጸዳና የተቀረውና የተቆራረጠውን የሞኒካን ሰውነት እንዲያስወግድ ትነግረዋለች። እሱም ወደ አፓርትመንቱ መጥቶ ግማሹ የሰውነቷን ክፍል ፍሪጅ ውስጥ ያደርገዋል። የተወሰነውን ደግሞ በአውቶቢስ ተራ ላይ ይጥለዋል። የተቀረውን ሾርባ ይሰራና ጎዳና ያሉ ጎዳና ተዳዳሪ ጓደኞቹ ይመገባቸዋል። ይህ ነገር የጎዳና ተዳዳሪ ጓደኞቹ የሞኒካን ሰውነት ሾርባ ሰርቶ እያበላን እንዳይሆን እያሉ እንደ ቀልድ ያወራሉ። እውነት ነው ግን ብሎ ያመነ አልነበረም ካሉባልታ በስተቀር። እናም ፖሊስ በዚህ ሰዓት ስለ ቺኪሜን ጥቆማ ይደርሰዋል። በዛው ሞኒካ መጥፋቷን ጭምር። ፖሊስም ምርመራውን ይጀምራል። ሶፊያን ጠርቶ ሲያነጋግራት የሞኒካ ጭንቅላት በሾርባ መቀቂያ ድስት ውስጥ እንዳየችው እና የተቀረው የሰውነቷን ክፍል በገንዳ ውስጥ ተቆራርጦ እንዳየች ትነግረዋለች። ፖሊስም ቺኪሜንን ይዘውና በሚጠይቅበት ሰዓት ላይ ሁሉንም ያምናል። በሰው ሕይወት ማጥፋትም ይከሰስና ፍርድ ቤት ይቀርባል። ፍርድ ቤቱ ግን ጥፋተኛ አይደለም ብሎ ይፈርዳል። ምክንያቱም የአእምሮ ህመምተኛ ሆኖ ስለተገኘ። ስለዛም ወደ አእምሮ ህመም ሆስፒታል እንዲላክ ይወሰናል።